በሲዳማ ክልል ሐዋሳ ከተማ እንገኛለን። ሰፋፊ የልማት ስራዎች የተሰሩበት ያለ ክልል ነው። ሲዳማ ክልል ሲነሳ ሁሌም አይምሮአችን ላይ የሚመጣው የሌማት ትሩፋት ነው። ሲዳማ ክልል በሌማት ትሩፋት ቀዳሚ የሆነ በተለይ ደግሞ በዶሮና በከብት እርባታ በጣም ሰፋፊ ስራዎች እየተሰሩ ያሉ በተለይ ደግሞ በየማህበሩ ዩኒቨርሲቲ ተማሪዎች ተደራጅተው እየሰሩ ከስራ ጠባቂነት የራሳቸውን ስራ ፈጥሮ ወደ ባለሀብትነት የተሸጋገሩ አሁን ስናነግራቸው የነበረ ሲገልጹልን ነበረ ማለት ነው። እንግዲህ ሲዳማ ክልል አንድ የራሱ የሆነ ብራንች ማቱ ተጅሬኛ ማለት ሲዳመኛ ሲሆን ትርጉሙ የቤተሰብ ብልጽግና ማለት ነው። በሲዳማ ክልል ከ1 ሚሊዮን በላይ ቤተሰብ ይገኛል። ይህንን 1 ሚሊዮን ቤተሰብ ለማበልጸግ ሰፋፊ ስራ እየተሰራ ነው። ሁሉን አቀፍ ብልጽግና እንዲያገኙ ማለት ነው። ከነዚያ ውስጥ እንግዲህ በማቱ ተጅሬኛ ውስጥ 8 ኢኒሼቲቮች አሉ። አንደኛው እርሻ ነው ማለት ነው። በእርሻ እንዲሁም ደግሞ በእንስሳት እርባታ ሰፋፊ ስራዎች እየተሰሩ ይገኛሉ። በአጭር ጊዜ ውስጥ ሲዳማ ክልል የተያዘው የማቱ ተጅሬኛ ማለትም የቤተሰብ ብልጽግና እቅድ እውን ሆኖ የሲዳማ ክልል ከድህነት ወጥቶ ሌሎች ክልሎችን የሚረዳበት ጊዜ ቅርብ እንደሚሆን ተስፋ እናደርጋለን። አሁን ያሉ ጅምሮች በጣም ተስፋ ሰጪ መሆኑን አይተናል። በየማህበሩ ተደራጅተው የሚሰሩበት ወጣቶች የሚሰሩበት ሼዶች ናቸው። በሲዳማ ክልል አሁን ያለውን ማቱ ተጅሬኛ የቤተሰብ ብልጽግናን ለማረጋገጥ ወጣቶች ሌላ አካል ስራ ይሰጠናል ብሎ መጠበቅ ሳይሆን የራሳቸውን ስራ ፈጥረው ሌሎች መቀጠር የሚፈልጉትን እየመከሩ ያሉበት ሁኔታ ነው ያለው። እንግዲህ የራሳቸውን ቤተሰብ እያስተዳደሩ የራሳቸውን ገቢ ምንጭ ፈጥረው ከዛም በላይ ደግሞ ለሀገር ግብር እየከፈሉ ለራሳቸውን በጣም የተሻለ ኑሮ እየኖሩ እንደሆኑ እያየን ነው። ይሄ ውስን ካሉት ማህበራት ውስኖች ናቸው። ሌላ በጣም ብዙ ማህበሮች አሉ፣ እያናገርናቸው ነበረ። ሲዳማ ክልል አሁን በያዙት አያያዝ በደንብ ከተሰራ ከተረጂነት የምንወጣበትና ሌሎችን የምንረዳበት ጊዜ ቅርብ መሆኑን ከራሳቸው አልፎ ሌሎች ኢትዮጵያውያንን የሚረዱበት ጊዜ ቅርብ እንደሚሆን ትልቅ ማሳያ ያየ ነው። እጅግ ተስፋ ሰጪ ነው የተጀመረው ስራ።